من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين ومن الناس من يقول آمنا بالله وباليوم الآخر ከሰዎችም መካከል ደግሞ በአላህና በመጨረሻ ቀን አምነናል የሚሉ አሉ ይላል። ወማሁም ቢሙእሚኒን እነሱ ይበሉ እንጂ እነሱ ግን አማኞች እንዳላደሉ አረጋግጣለሁ ይላል አላህ Subhanahu Wa Ta'ala። እና እንግዲህ ሶስተኛዎቹ ክፍሎች እነዚህ ናቸው ማለት ነው። ቀደም ሲል ፍጹምና ትክክለኛ አማኞች የሆኑትን በአራት አንቀጾች ገልጿቸው ነበር። ቀጥሎ ደግሞ ግልጽ ከሃዲ የሆኑትን በሁለት አንቀጾች አስቀምጧቸዋል ማለት ነው። እነዚህ እንግዲህ ሁለት ፍጹም ተቃራኒ የሆኑ ጋራዎች ሲሆኑ ከሁለቱም የሚያጣቅሱ ደግሞ አስመሳዮችና አታላዮች እንዳሉ በሶስተኛ ደረጃ ሊያቀርባቸው ነው ማለት ነው። እና አላህ Subhanahu Wa Ta'ala አንድን ሰው በስተትም ሆነ በትክክለኝነት አቋሙ ግልጽ የሆነ ነገር ስለሚወደው የመጀመሪያዎችን በግልጽ አስቀመጠ፣ ስምን ሰጣቸው ማለት ነው። የፊተኞችን ሙተቂን ቀጥሎ ያሉትን ከሃዲ ካፊር በማለት ሰይሟቸው ነበር። ሶስተኛዎቹ ክፍሎች ግን አወላዋዎችና አስመሳዮች ከመሆናቸው የተነሳ አቋመ ቢስል አላህ ስለማይወድ ወሚነና ሳለ ልዩ ስም እንኳን ሳይሰጣቸው ከሰዎች መካከል መቼም ሰውን በላቸው እንጂ እንደማለት ነው። በሁለት እግር ቆመው ስለሚሄዱ ሰው ከመባል ባይወጡም ከሰው የራቁ መሆናቸውን ለመጠቆም ከሰዎቹ መካከል ደግሞ እምነት በጫፍ በምላስ ጫፍ ብቻ የሚገለጥ ይመስል እንዲሁ ዝም ብለው አምነናል እያሉ የሚለፈልፉና የሚዘላብዱ አሉ አለ። በአላህና በመጨረሻ ቀን አምነናል ይላሉ። እምነትንም እንግዲህ በቁንጥል አደረጉት ማለት ነው። አርካኑል ኢማን መሰረታዊ የሆኑት 6 ናቸው። ከስድስቶቹ መነሻውንና መድረሻውን ብቻ የመጀመሪያውንና የመጨረሻውን ነጥብ ብቻ በማንሳት አምነናል ብለው እምነታቸውን የሚገልጹና የሚያታልሉ የሚያስመስሉ አሉ ከሰዎች መካከል ይላል። ከዛ መካከል ያለው እንግዲህ አላህ ይወቀው ማለት ነው። ወማሁም ቢሙእሚኒን እነሱ ግን በዚህ መልክ አምነናል ይበሉ እንጂ በእኔ በኩል እነዚህ አይነቶቹ ሰዎች ጭራሽ አማኞች አይደሉም ይላል አላህ Subhanahu Wa Ta'ala ማለት ነው። እና ሙናፊቅ የሚባሉት ናቸው እንግዲህ እነዚህ በዛሂራቸው ያው ሙስሊሞች የሚናገሩትን እየተናገሩ እነሱ የሚሰሩትን ከሞላ ጎደል እየሰሩ ሙስሊሞች ለመምሰል የሚሞክሩ በውስጣቸው ግን ከነዛኞቹ ተከሃዲዎቹ ባልተሻለ መልኩ እስልምናን የሚቦረቡሩና ወጥፋትን የሚሞክሩ የሆኑ ናቸው ነው የሚለው። እና እነዚህ እንግዲህ ከሰዎች መካከል ይገኛሉና እነዚህን አውቃችሁ እንድትጠነቀቋቸው ትችሉ ዘንዳ ስለነሱ ልግለጽላችሁ ማለቱ ነው። እና እንግዲህ ሙናፊቅ ሁልጊዜ ያው አቋሙን ወይም እምነቱን የሚገልጸው በቃላት ነው። ያው በቃላት በተሟላ መልኩ ሳይሆን እንደ ናሙና ከብዙ በጥቂቱ ጠቀስ በማድረግ ባፈጮሌነት እና እኔ እኮ ሙስሊም ነኝ ሙስሊም ለመሆኔ ይሄንን አደርጋለሁኝ እያለ አንዳንድ ነገሮችን በመደርደር ማንነቱን ለማስተዋወቅ ይሞክራል ማለት ነው። በሰዎች ዘንድ ገይብን ስለማያውቁ በእነዚህ እነሱ በሚናገሯቸውና በሚሰሯቸው ነገሮች ተታለው ስለነዚህ ሰዎች ማንነት በሚገባ ባይገነዘቡም እኔ ግን የሚደበቅብኝ ነገር የለምና እነዚህን ከአማኞች አልጀምራቸውምና ጭራሽ አማኞች አይደሉም አለ አላህ Subhanahu Wa Ta'ala። ታዲያ አማኞች ካልሆኑ ባልተቀበሉት ነገር ለምንድነው እኛ አምነናል እያሉ የሚወተውቱት የሚል ጥያቄ እንደሚነሳ ስለሚያቅ መልሱን
በሚከተለው ገለጸ يخادعون الله በእነሱ አስተሳሰብማ ይህንን የሚናገሩት አላህን ለማታለል አስበው ነው አለ አላህንም እንደ ሰው ሩቅና ምስጥር እንደማያውቅ አድርገው አላህን አምነናል ብለን ከተናገር ያው እንደ አማኞች ቆጥረናል ብለው ሊያታልሉት የሚሞክሩ ይመስላሉ ማለት ነው ወለዲና አመኑ በተጨማሪም ደግሞ አማኝ የሆኑትን ወገኖችም እንዲሁ ሊያታልሉ ነው የኛ ወገኖችና አባላቶች ናቸው ብለው እንዳቀፏቸውና እነሱን እንደ አካል አድርገው እንዲወስዷቸው ሊያታልሉ ነው ወማ يخدعون الا انفسهم በዚህ ሙከራቸው ግን ራሳቸውን እንጂ ማንንም ወገን አያታልሉም አለ አላህ Subhanahu Wa Ta'ala አላህም ማታልሉት መሆኑ የታወቀ ጉዳይ ነው ግን ሙእሚኖች ሰው እንደመሆናቸው እንዴት አያታልሏቸውም ያሰኛል አላህ Subhanahu Wa Ta'ala እነዚህን እንግዲህ የሙእሚኖች ጥላት የሆኑትን ለወዳጆቹ እንደዚህ ደብቆ አስቀምጣቸውም ማንነታቸውን እያጋለጠ ያስተዋውቃቸዋልና አይሳካላቸውም ማለት ነው ሙእሚኖቹ የአላህ ወዳጆችና ወገኖች በመሆናቸው ለወዳጆቹ ጥላቶቹ ደባ በሚሰሩበት ጊዜ ዝም ብሎ አያልፋቸውም ያጋልጥላቸውና ያስተዋውቅላቸዋልና እንኳን እኔን ራሴን ሊያታልሉ ቀርቶ አማኞቹንም ሊያታልሉ አልፈቅድላቸውም እኔንም ሙእሚኖችንም ማታለላቸው ይከሽፍባቸውና በመጨረሻ የማታለል ሙከራው በራሳቸው ላይ ብቻ ተወስኖ ይቀራል ምክንያቱም ሰው የማይችለውን ነገር አታለላለሁኝ ካለ እንደገና ራሱን ነው ያታለለው እንደሚባለው ራሳቸውን ብቻ ያታለሉ መሆናቸው የመጨረሻ ውጤታቸው እንደሚሆንላቸው ነው ወማ ይሽዑሩን ግን በዚህ ሙከራቸው አላህንም ሙእሚኖችንም ሳያታልሉ እንደገና ራሳቸውን ያታለሉ ሆነው መገኘታቸውን አያውቁም እነሱ ቢያውቁ ኑሮ መጀመሪያ ባላደረጉት ነበር ማለት ነው እና እንግዲህ ሙናፊቅ ማለት አቋም ቢስ ማለት ነው ራሱን ለማሸነፍ የማይችል ማለት ነው እንኳን ሌላውን ጥላት ቀርቶ መጀመሪያ እንግዲህ አንድ ነገር ካላመኑበት ባላመንኩበትም ብሎ በዛው በአመለካከቱ ግልጽ መሆን ጀግንነት ነበረ እንዳለፉት ካፊሮች ማለት ነው የነገር አልተዋጠልኝም ብሎ ሰው የሰው ልጅ እንደመሆኑ ያላመነበትን ነገር በውሸት አድበስብሶ ያመነ መስሎ መታየት አልነበረበትም ገብቶ ተስማምቶ ከሆነ መስማማቱን እንደ ሙእሚኖቹ መግለጽ ካልሆነለት ደግሞ እኔ ነገር አልተዋጠልኝም አልተስማማልኝም ብሎ መቃወሙን ማሳየት ሲገባው ላሚን ሁና ወላ ሚን ሁናክ ላ ኢላሃ ኢላ ወላ ኢላሃ ኢላ እንደሚለው በሌላው አያት ወይም ከአማኞቹ አልሆኑም ወይም ከካሃዲዎቹ አልሆኑም ሶስተኛ ግሩፕ ፈጠሩ በመሐከለ ማለት ነው እና ይሄ እንግዲህ የድክመት ምልክት ነው ማለት ነው አማኝ በእምነቱ ያመነበትን ነገር ሲገልጽ አቋሙን አረጋገጠ ማለት ነው ካህዲም ደግሞ በክህደቱ ያ ነገር አልተስማማኝም ብሎ አቋሙን ከገለጸ ስህተት እንኳን ቢሆንም ትክክለኛ ያመነበትን ነገር አስቀምጧልና አይታማም ማለት ነው እነዚህ ግን ከሁለቱም ሳይሆኑ ወይም በካህዲነታቸው ወይም በአማኝነታቸው ሳይታወቁ ሁለቱንም ሊመስሉ የሚሞክሩ ናቸው ይህን ደግሞ የሚሞክሩት አላህንና አማኞችን ሊያታልሉ አስበው ነው ይህ ሙከራቸው ደግሞ በምንም አይነት አይሳካም አላህንም ሆነ ሙእሚኖችንም ሊያታልሉ አይችሉም እንግዲያውስ በመጨረሻ ራሳቸውን በራሳቸው ያታለሉ ግብዞችና ከንቱዎች ናቸው በማለት ይገልጻቸዋልና ያጋልጣቸዋል ማለት ነው እና እንግዲህ ሙናፊቅ ራሱን ለመግዛት ወይም ጥላቱን ለመቋቋም የማይችል ወስላታ ክፍል መሆኑን ነው የሚያሳየው ማለት ነው አማኝ ከሆነ ያመነበትን ነገር በግልጽ ማስቀመጥ ነበረበት ከሃዲ ከሆነ ደግሞ በክህደቱ ይሄ ነው የኔ አቋሜ ብሎ ሳያፍር በዛው ግልጽ መሆን ነበረበት ስለዚህ ክህደቱንም ሳይገልጽ ወይም እምነቱንም ሳያረጋግጥ በመሐከል ዝም ብሎ ተንጠልጥሎ መቅረቱ ከዛም አለሁኝ እያለ ለመኖር የሚፈልግ አስመሳይና አታላይ መሆኑ ነው ማለት ነው ይሄ ደግሞ ሁለት ተቃራኒ ነገር ለማግኘት የሚሞክር ሰው ከሁለቱም ማጣት ነው ውጤቱና በመጨረሻ አማኞችም አይደሉም በማለት አላህ ያጋለጣቸውና ማንነታቸውን አርቃናቸውን አስቀራቸው ማለት ነው እና ሙእሚኖችንም ደግሞ ሊያታልሉ እንደማይችሉ ምክንያቱም ሰው እንደመሆናቸው ሊያታልሉ ቢሞክሩም እንኳን አላህ ግን የነሱ ወዳጅና ዋቢ በመሆኑ እንደ አይነቶች ወስራቶች ናቸውና እወቋቸው በማለቱ በሙእሚኖች ላይ የተሰነዘረውን የማታለል ዘመቻ በቀላሉ አመከነባቸው ማለት ነው ፊቁሉቢሂም መረድ እና እነዚህ ሙናፊቆች እንደዚህ አይነት አቋም ሊይዙ የቻሉበት ምክንያቱ ምንድነው ብትሉ በልቦናቸው ውስጥ በሽታ አለባቸውና ነው ይላል
ይህ የንፍቅና የውስልትና በሽታ ተጠናውቷቸዋል ማለት ነው። ፈዛደሁም ላህ መረባ እና በዚህ በከንቱ ሙከራቸው ሳቢያ አላህም ስብሓናሁ ወተዓላ በበሽታ ላይ በሽታ ጨመረባቸው ይላል። መጀመሪያም እንግዲህ የማወላወል በሽታ ነበረባቸው። እንደገና በየለቱ የሚመጡትን የቁርአን አንቀጾች እየካዱና እያስተባበሉ እየተጠራጠሩ በሄዱ ቁጥር ያ ክህደታቸው ወይም የኒፋቅ በሽታቸው እያደገና እየተንሰራፋ ሄደ ማለት ነው። ወለሁም አዛቡን አሊም እና በዚህ በተሳሳተ ጉዟቸው ለነሱ እጅግ አሳማሚ የሆነ ቅጣት ተዘጋጅቶላቸዋል። ቢማ ካኑ የክዚቡን የሚዋሹ በመሆናቸው ሰበብ ሳያምኑ አምነናል፣ ሳይስማሙም ተስማምተናል በማለታቸው ሰበብ አላህ Subhanahu Wa Ta'ala እጅግ አሰቃቂ የሆነ ቅጣት አዘጋጅቶ ይጠብቃቸዋል ይላል። ወይም በሌላ አቀራር ቢማ ካኑ ይከዚቡን ተብሎም ተቀርቷል። እውነትን ሳይቀበሉ የተቀበሉ መስለው እያስተባበሉ በመምጣታቸው ሰበብ አላህ Subhanahu Wa Ta'ala አይከፉ የከፋ አሰቃቂ ቅጣት አዘጋጅቶላቸዋል ይላል። የክዚቡን በሚልበት ጊዜ ሳያምኑ አምነናል እያሉ በመዋሸታቸው ማለት ነው። ይከዚቡን በሚባልበት ጊዜ ደግሞ እውነትን ሳይቀበሉ የተቀበሉ መስለው እንደገና በተቃራኒው የሚያስተባብሉ በመሆናቸው የሚያስዋሹ በመሆናቸው ሰበብ እጅግ የከፋ ቅጣት አዘጋጅቶላቸዋል በማለት ይዝትባቸዋል ማለት ነው። ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ እና እንዲህ አይነቶቹ ወስላቶች ታዲያ በመሬት ላይ ብላሽን አታስፋፉ ማለትም የጥፋት ተልኳችሁን አታራምዱ በማለት አላህ Subhanahu Wa Ta'ala ወይም ነብዩና ሙእሚኖቹ በሚመክሯቸውና በሚገስጧቸው ጊዜ ቃሉ እነሱ መልስ ሰጡ እንዲህ ይላሉ ኢነማ ነህኑ ሙስሊሁን እኛ አጥፊዎችና አክቲዎች አይደለንም እንዳውም እኛ ነን በዚህ ምድር ላይ አሳማሪዎችና አበጅታዎች በማለት ራሳቸውን ይሾማሉና ያመኳሻሉ ይላል። ልባቸው ከመጥፋቱ የተነሳ ጥፋተኝነታቸው ሲነገራቸው ማፈርና እንደገና ድክመታቸውን ማረም ሲገባቸው እንዳውም ፈርጠም ብለው እኛንን እንዳጥፊዎቹ እኛንን እንዳበላሾቹ በማለት እየተንጠረጠሩ እንዳውም እኛንን አስተካካዮችና በጎ አድራጊዎች በማለት ራሳቸውን ሲያወድሱ ታገኛቸዋለህ ነው የሚለው። እና ሙናፊቅ እንግዲህ ምን ጊዜ የሚሆነው ማለት ነው ደካማ ጎኑ ሲነካበት ያንገሸግሸዋል። እንደገና ባፈጮለነት ማንነቱን ለመከለስና ጥሩ መስሎ ለመታየት እኮኔን አትያልከኝ እኮኔን ለዲንም አልቆረቆር አደረከኝ እንዴት እንድትለኛለህ እንዳውም እንደኛ ለዲን የሚያስብና የሚቆረቆር የሚጥር ማን ነው እሱ እያሉ ሲደነፉና ሲለፈልፉ ይታያሉ ነው የሚለው አላህ Subhanahu Wa Ta'ala። እና አላ ኢነሁም ሙፍሲዱን ወላኪን ላ ይሽዑሩን ይላል። እና እዚህ ላይ ነቃ ብላችሁ ስሙኝ ይላል አላህ Subhanahu Wa Ta'ala። እነዚህ ሙናፊቆች ራሳቸውን አሳማሪዎችና አበጅታዎች አድርገው ቢያሳዩአችሁም እንኳን በእኔ በኩል ደግሞ አጥፊዎች ማለት እነርሱ ብቻ ናቸው። እንዳውም በዚህ ምድር ላይ እንደነሱ አይነት አጥፊ ማንም የለም ይላል። ወላኪን ላ ይሽዑሩን ግን አጥፊነታቸውን እነሱ አይገነዘቡምና አይረዱም። ያንኑ ጥፋቱን እንደ ልማት አድርገው ስለሚቆጥሩት በእነሱ አስተሳሰብ ራሱ ጥፋትን ልማት አድርገው ገልብጠው ነውና የሚረዱት እንደኛ አይነት አሳማሪዎች የሉም ይበሉ እንጂ በእኔ በኩል ደግሞ የመጨረሻ አጥፊዎች የሚባሉ እነርሱ ናቸው። እነሱ ይህን ነገር ባያውቁና ባይረዱትም አጥፊዎች እነሱ ብቻ መሆናቸውን አረጋግጥላቸዋለሁኝ ይላል። እንግዲህ ተካፊሮችም የበለጠ አጥፊዎች መሆናቸው ነው ማለት ነው። ምክንያቱም ቀደም ሲል እንደተገለጸው ካፊሮች በካፊርነታቸው አቋማቸውን ገልጸዋል። የታወቀ ጥላት የወዳጅ አህል ይቆጠራል እንደሚባለው ሙእሚኖች ተካፊሮች የሚጠብቁት ነገር የለም። ስለዚህ ምንጊዜም ጥላት ነውና በመጣበት ይመጣ መቋቋም አለብን ነው የሚሉት። ሙናፊቆች ግን ራሳቸውን የሙስሊሞች ጋባ ደርበው ስለሚቀርቡ ሁልጊዜ ለጥፋትና ለጉዳት የሚዳርጓቸው እነሱ ናቸውና እንኳን ለሙስሊሞቹ ቀርቶ ለካፊሮቹ እንኳን ጎጆች እነዚህ ናቸው ማለት ነው። ምክንያቱም በአንድ በኩል የነሱ ወገን መስለው ስለሚታዩአቸው እነዛም ብዙ ደካማ ጎናቸውን ምስጥራቸውን ያካፍሏቸዋል። እነዚህም እንትናሉ በሁለቱ መካከል ግን እነዚህ የሃይማኖት ዓላማ ስለሌላቸው ከሁለቱም ለመኖርና የተለያዩ ጊዜያዊ ጥቅሞችን ለማግኘት ስለሆነ በሁለቱም መካከል ሰላምን የማደፍረስና ጸጥታን የማናጋት ተልኳቸው በጣም አደገኛ ነው ለሁሉም የሰው ልጆች ማለት ነው። በመሆኑም አጥፊዎች እነርሱ ብቻ ናቸው ይላል። በእነሱ አንጻር ሌላ አጥፊ እንዳውም በዚህ ምድር ላይ እንደሌለ ነው ማለቱ ነው አላህ Subhanahu Wa Ta'ala። ስለዚህ ነው ሙናፊቅን አላህ Subhanahu Wa Ta'ala አጥብቆ በመጥላት እነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር
ሙናፊቆች መልቂያማ ሲሆንም ከጀሃነም የመጨረሻው አዘቅት ላይ ነው የሚመደቡት የሚለው ማለት ነው። ምክንያቱም ካፊርነቱን ካፊር ናቸው፣ ግን ካፊር ሆነው ሲያበቃ እንደገና እንደ ሙእሚንና እንደ ሙስሊም ሆነው ስለሚገለጹ ለሙእሚኖች በጣም አደገኛዎችና ለእስልምና ነቀርሳዎች በመሆናቸው ጥፋታቸው ድርብርብ ነው ማለት ነው፣ የውስጥ ጥላቶች በመሆናቸው። ስለዚህ እነዚህ ሰዎች ምንጊዜም አጥፊዎች ከተባለ እንዳውም እነሱን የሚመስል ከቶውንም ማንም እንደሌለ አረጋግጣለሁኝ ይላል። ወላኪን ላ ይሽዑሩን፣ ግን አጥፊነታቸውን አሁንም አይገነዘቡም። ቢረዱት ኑሮ እንደነሱ አይነት አጥፊ የለም ነበርና ከማንኛውም ጥፋተኛ በላይ ማፈር በተገባቸው ነበረ ማለት ነው። ወኢዛ ቂለ ለሁም አሚኑ፣ እና እነዚህ አይነት ሙናፊቆች እመኑ በሚባሉ ጊዜ ደግሞ ከማ አመነ ናስ፣ ሌሎቹ ሰሃቦች እንዳመኑት የተሟላ የሆነ እምነት መስርቱ ተብለው ሲነገሩና ሲመከሩ ቃሉ አኑሚኑ ከማ አመነ ሱፈሃ፣ እነዛ ሞኞችና አቂሎቹ እንዳመኑት አይነት እንድናምን ነው የምትፈልጉት የሚል መልስ ይሰጣሉ ይላል። እንግዲህ ቀደም ሲል አማኞች ነን ብለው ነበረ። አሁን ግን ትክክለኛ አማኞች የተባሉትን ለምሳሌ እንደና አቡበክር እንደና ዑመር እንደና አሊ ያሉትን ነው ሰፊህ የሚሏቸው ማለት ነው። እነዛ ሞኞቹ እንዳመኑት አይነት እንድናምን ነው እንጂ እኛ እኮ የብልጦችና የብስሎችን እምነት አይነት ነው እንጂ የምናምነው የሞኞቹን አይደለም በማለት መልስ ይሰጣሉ ይላል። አላ እዚህ ላይ ነቃ ብላችሁ ስሙ፣ ልብ በሉ እስቲ ምን እንደሚሉና እኔም ምን እንደምላቸው ማለት ነው። ኢነሁም ይህንን አይነት አስቀያሚ አነጋገር የሚናገሩ የሆኑ ሰዎች ሁሙ ሱፈሃ፣ ቂሎች ማለት እነርሱ ብቻ ናቸው ይላል። እንዳውም ቂልን የሚያውቁት ከሆነ ትክክለኛ እምነት መስርቱ እንደሌሎቹ ሰሃቦች ተብለው ሲመከሩ እንደ ቂሎቹ አይነት እምነት ነው እንደ እኛ የምንመሰርተው ብለው መልስ የሚሰጡት ሱፋሃዎች የቂሎች ዳርቻና መጨረሻ ማለት እነርሱ ብቻ ናቸው። ወላኪን ላ ያዕለሙን፣ ግን ሞኝነታቸውን አያውቁምና አይረዱም እንጂ ቢገባቸው ኑሮ ከነሱ የባሰ ማን ቂል ኑሮ እንደ ቂሎቹ ነው ወይ ማለት በተገባቸው ነበረ ነው የሚለው። እዚህ ላይ እንግዲህ ሰሃቦችን ቂሎች ያሉበት ምክንያቱ ነቢያችን አለይሂ ሰላቱ ወሰላም እዚህ መካ ላይ እንደነበሩ ሙናፊቅ የሚባል ቡድን አልነበረም ወይ ፍጹም የሆነ አማኝ ወይም ግልጽ የሆነ ካህዲ ነበር እዚህ የነበረው። መዲና ከሄዱ በኋላ ነው ይህ ሶስተኛ ቡድን ሊፈጠርና ሊከሰት የቻለው ማለት ነው። ምክንያቱም እንግዲህ መዲና በሚሄዱበት ጊዜ አብዛኛዎቹ የመዲና ነዋሪዎች ተቀበሏቸው፣ እምነቱንም ተቀበሉ። የዛ ጊዜ እንግዲህ እንዲህ አይነት እድል ካገኘሁም የራሴን መንግስት መመስረት አለብኝ በማለት ወዳውኑ እስላማዊ መንግስት መሰረቱ። የዛ ጊዜ የተወሰኑ ካህዲዎች የሆኑት እንዲህ ብለው ለማመጥና ለማፈንገጥ አልቻሉም ማለት ነው። አብዛኛው ህብረተሰብ ስላቀፋቸው እነሱ ተገንጥለውና ፈንግጠው ከቀሩ ችግር እንደሚያጋጥማቸው አወቁና ከልባቸው ሳይቀበሉ ለመኖርና ለመምሰል ብለው በሙናፊቅነት እኛም ተስማምተናል ብለው ተሰለፉ ማለት ነው። የዛ ጊዜ እንግዲህ እነዚህን ከወዲያ አምነው ነብዩ ጋር የመጡትንና እዛም ደግሞ ብዙ ሳይመራመሩ ወዳውኑ እምነቱን የተቀበሉትን እንደ ቂል አድርገው ወሰዷቸው ማለት ነው። ለምን ብዙ ሳያጠኑና ሳይመራመሩ የሰውዬ የአላህ መልእክተኛ ነኝ ስላለ ብቻ በቀላሉ እንዴት ተቀበሉት በማለት ቅሬታ ነበራቸው ማለት ነው። እነሱ ግን በገብልነት ነው እንዲህ ብለውም ታመጹ፣ ጥቂቶች ስለሆኑ እንዳይደቆሱ ወይም ደግሞ ከልባቸውም ከተቀበሉ በሌሎቹ የጠሉት ግብዝነት እንዳይደርስባቸው እስቲ ለጊዜው አምነናል እንበልና ሁኔታውን እንከታተለው በማለት ባጣቆይኝ ነው የያዙት ማለት ነው። እና እነዚህን መጀመሪያ ያመኑትን ግን ሰውየው ከመካከላቸው ተነስቶ እኔ አላህ መልእክተኛ ነኝ ስላለ እንዲሁ ዝም ብለው የተቀበሉት በግብዝነት ነው እንጂ ምን ማረጋገጫ አላቸው ባይነበሩ ማለት ነው በእነሱ አስተሳሰብ። በተለይ ታላላቆቹ ሰሃቦች እንደና አቡበክር እንደና ዑስማን እንደና አሊ እንደና ዑመር የነበሩት ህይወታቸውንም ገንዘባቸውንም ጉልበታቸውንም ይሰው ስለነበረ ለእስልምና መጠናከር ይህንን ነገር እንግዲህ ዝም ብለው ተነስተው ነብይ ነኝ ስላላቸው ተቀብለው ያለ የሌለ ንብረታቸውንና ጉልበታቸውን እየደፉና እያባከኑ ላልታወቀ ነገር እንደዚህ የሚደክሙ የሆኑት ቂሎች ናቸው ብለው ያስቡ ነበረ። እኛ ግን ብስሎች ነን፣ እንዳንጎዳም ያው አምነናል ብለን አስተኝተናል፣ ደግሞ እንዳንበዘበዝም ከልባችን አይደለም የተቀበልነው፣ እንደኛ ሆኖ በጥንቃቄ መሄድ ያለብን እንጂ እነሱ ግን ዝም ብለው በአንድ ጊዜ ግብዝ ሆነው በክፍትነት
ሁሉን ነገር ለእስልምና በመስጠታቸው ሞኞች ናቸው ባዎች ናቸው። በዚህ መልክ እንግዲህ ማንነታቸውን ገለጹ። ትናንትና አማኞች ነን እንደነዛ ሲሉ የነበሩት እኛ አሳማሪዎች አበጅታዎች ነን ሲሉ የነበሩ ሰዎች ለእስልምና መስዋዕት ከፋዎችንና ደካሚዎችን ሱፋሃዎች ቂሎች በማለት ሰየሟቸውና ለእስልምና እነሱ ምኑ እንደሆኑ በዚች አነጋገራቸው ራሳቸውን አጋለጡ ማለት ነው። እና አንድ ጊዜ ይባላል አብዱላህ ብኑ ኡበይ የሚባለው የሙናፊቆች ዋና መሪያቸው የነበረው አንድ ቦታ ጉሩቦቹ ጋር እንደተቀመጠ አወከር መጡ ወደሱ። በሚመጡ ጊዜ አሁን ይሄ ቂል ሰውዬ እንግዲህ እንዴት አድርጌ እንደምበላው እንደማታልለው ተመልከቱ አላቸው ገና ከመድረሳቸው በፊት። እሳቸው አጠገባቸው ሲደርሱ መርሐበን ቢሸይኽ الاسلام አላቸው ይባላል። እና የእስልምና አንጋፋ ከነብዩ ቀጥሎ የሚቆጠረው ታላቁ ሰውዬ ነውር ክብር በማለት ተቀበላቸው እና አቅፍ አድርጎ ሳማቸው። ከዛ ደግሞ አልይም አብረዋቸው ነበሩ። መርሐበን በሰይፍላህ البتار አላቸው እና በጣም የእስልምና ኃይሉ በመሆን የታወቀው የነብዩ ቤተሰብ ከነብዩ ቀጥሎ በነብዩ ደረጃ የምትታየው ታላቁ ሰው የወጣት ታላቅ ሽማግሌ በማለት አደነቃቸው ይባላል። እና አብሮ ያሉትን ሁሉ እያንዳንዳቸው የማዕረግ ስም እየሰጠ አመቋሸና ተቀበላቸው። እና የመጡበትን ጉዳይ ተወያይተው ከጨረሱና ከሄዱ በኋላ አያችሁ አለ ለተከታዮቹ እንዴት እንደሰራውላቸው እነዚህ ቂሎች አሁን በእነሱ ሀሳብ እኮ ያከበርኳቸው የወደድኳቸው መስሏቸው ተደስተዋል። እና ስታገኟቸው እንደዚህ ነው እነሱን በምላስ ነው መብላት ብሎ መከራቸውና መመሪያ ሰጣቸው ይባላል። ይህም በሚልበት ጊዜ አላህ Subhanahu Wa Ta'ala ሚስጥር አዋቂ ስለሆነ ያው ቀደም ሲልም ሙእሚኖችን ለሙናፊቅ ተንኮል አጋልጫ አልሰጣቸው ብሎ ነበርና እንደዚህ እያሏችሁ ነው እውነት የወደዷችሁና ያከበሯችሁ እንዳይመስሏችሁ እንደናንተ እመኑ ሲባሉ እንደውም እነሱ ጭሎች ናቸው ሞኞች ናቸው እያሉ በእናንተ የሚስቁና የሚሳለቁ መሆናቸውን ወቁ በማለት ጠቆማቸው ማለት ነው። አላህ ግን Subhanahu Wa Ta'ala መለሰባቸው አላ ኢነሁም ሙስጠፋ ቂሎች ማለት እነርሱ ብቻ ናቸው። እንደውም በዚህ ምድር ላይ ቂል ካለ ከነሱ አልፎ ሊሄድ አይችልም የቂል መነሻውን መድረሻውን እነሱ አካባቢ እንደሚሆን ነው በማለት አረጋገጠባቸው ማለት ነው። ምክንያቱም አቋም ቢስ ናቸው ሁሉንም እናገኛለን ሲሉ ሁሉንም ያጡ ከንቶች በመሆናቸው ማለት ነው። ወኢዛ ለቁል الذين آمنوا እና እነዚህ ሙናፊቆች ወይም ማታላዎች እነዚያን ትክክለኛ አማኝ የሆኑትን ወገኖች በሚገናኙበት ጊዜ ቃሉ አመና እኛም እኮ እንደናንተው አምነናል በማለት ያጭበረብራሉና ያግባባቸዋል ማለት ነው። ሙእሚኖች እንግዲህ ከይዘታቸው ከሁኔታቸው ስለሚጠረጥሯቸው በጥርጣሬ አይን ሲያዋቸው ምንድነው የምትጠረጥሩት? ሷዘን ለምን ታረጉብናላችሁ? እነመን ሙእሚኑ ይቋ ተብሎ የለም እንዴ ወንድሞቻችሁ አይደለንም እንዴ እኛን ለምን ትሉናላችሁ በማለት በምላስ ይገርፏቸዋል ማለት ነው። ወይዛ خلوا الى شياطينهم ወደ ሸይጣኖቻቸው አለቆቻቸው ሲመለሱ ደግሞ ማለት ያ የሙናፊቅ መሪዎችና አስተባባሪዎች ወደ ሆኑት ወይም ደግሞ ወደ ውጭ ጥላቶች ወደ ካፊሮች በሚገናኙበት ጊዜ ቃሉ ኢና ማአኩም እኛ እኮ አምነናል ያልነው ሙስሊሞችን ለማታለልና ለማዘናጀት የነሱን ውስጣዊ ምስጢር ለማግኘት ፈልገን እንጂ በምላሳችን እንዳልነው እውነት አምነናል እንዳይመስላችሁ እኛው ቀደም ሲል እንደናንተው ካፊሮች እንደነበርን ሁሉ አሁንም በዛ በወትሮ አቋማችን ነን ምንም አልተለወጥንም በማለት ላለቆቻቸው ደግሞ ሪፖርት ያቀርባሉ ማለት ነው። እና እንግዲህ በሁለቱም በኩል ተጠርጣሪ ስለሆኑ ካፊሮቹ እነገሌ አምነዋል አሉ ብለው ይጠነቀቋቸዋል ምስጢራቸውን አያካፍሏቸው። ምንድነው እኛን የምትሸሹን አምነ ይሄለም እንደ ይለዋል ምን እናምናለን እኛ እናንተው ጋር ነን በማለት በመማል መመገዘት ፈጸሙላቸዋል ማለት ነው። ታዲያ አምነናል ያልንበት ምክንያቱ ሳይገባችሁ እንደናንተ ጥላትነታችንን ግልጽ አድርገን ጥላት እንደፈለገ እንዲያጠቃን ለመጋለጥ ነው እንደምትፈልጉት? አምነናል ብለን ገባ ካልን በኋላ ሚስጥራቸውን መውጫ መግቢያውን አውቀን እንደገና እነሱን በቀላሉ ዲባቅ ለመምታት እንድንችል ብለን ነው እንጂ እንደናንተ በዚህ ትርነት ዝም ብለን እንድንቆም ነው እንደምትፈልጉት በማለት ሲሰብኳቸው እውነትም አውቃችኋል እንደውም ከኛ እናንተ ተሽላችኋል በማለት እነዛ ደግሞ መሳሪያ አድርጎ ለመጠቀም ለነሱ ድጋፋቸውን ይሰጧቸዋል። እንግዲህ ከልባችሁ ሳይሆን ለነሱን ምስራቸውን ለማግኘትና ለወደፊት በቀላሉ ለማጥቃት አስባችሁ ከሆነ ይሄ እንዳውም እናንተ በጣም ንጹሃንና ቅዱሳን ናችሁ እኛ እንደግፋችኋለን በማለት በበኩላቸው ያላቸውን ድጋፍና አክብሮት ይሰጧቸዋል ማለት ነው።
እና ለምንድነው አምነናል ብላችሁ የተናገራችሁ ሲባሉ ኢነማ ነህኑ ሙስተዚኡን እንደኛ አምነውልናል በማለት ልባቸውን እንዲከፍቱና ምስጥራቸውን እንዲያካፍሉን አስበን ነው። በዚህም ሙከራችን እኛ በእነሱ የምንሳለቅና የምንቀልድ እንጂ ከልባችንና ከምራችን እንዳልሆነ ይታወቅ በማለት ይገልጻሉ ማለት ነው። ሙእሚኖቹ ጋር ሲመጡ የእናንተው አካልና የእናንተው አምሳል ነን እኛም ወንድሞቻችሁ ነን በማለት ሲሰብኩ፣ እነዛኞቹ ጋር ሲሄዱ ደግሞ ቀደም ሲል በነበረው እምነታችን ላይ እንደጸናነን ግን ወደዛ ሄደን የተቀላቀልነውና የእምነት ቃል የሰጠነው ለመምሰልና ሚስጥርን ለማግኘት አስበን ነው። በመጨረሻም እነሱ አምነውልናል በማለት እንዲዘናጉና እኛ እንድንቀልድባቸውና እንድንሳለቅባቸው አስበን ነው በማለት ይገልጻሉ ማለት ነው። እንደዚህ ይበሉ እንጂ ግን አላሁ የስተዚኡ ቢህም እነሱ ሌሎችን እንደሞኝ አድርገው ለመቀለድና በእነሱ ለማሾፍ ቢሞክሩም አላህ ግን በአጠፋው እነሱን ይቀልድባቸዋል ይላል። ተአምኑ አምነናል ትክክለኛ ሳይሆኑ ትክክለኛ ሆነናል የሚል አነጋገር በመናገራቸው አላህ Subhanahu Wa Ta'ala እነሱን እንደገና አደጋ ላይ እንዲወድቁ በማድረግ ተሳልቆባቸዋል ይልቁንስ ማለት ነው። ወይሙዱም ቢጡ ያኔም ያመሁን እና በጥሜታቸው ላይ የሚዘፈቁ የሚደናበሩ አድርጎ ይተዋቸዋልና ይለግሳቸዋል ይላል። ወይሙዱም ማለት ሁለት አይነት ትርጓሜ ይኖረዋል። አንደኛ በጥሜታቸው ጉዞ ላይ ወደ ኋላ እንዳይመለሱ እንዲቀጥሉበት ያደርጋቸዋል ማለት ነው። በሁለተኛ ደረጃ ደግሞ በዚህ በተሳሳተ እምነትና አመለካከት ላይ እንዳሉ ሀብቱን፣ ጤንነቱን፣ ጉልበቱን ይሰጣቸዋል የወደደላቸው መስሎ ማለት ነው። እና አላህም ወዶልናል በማለት እንዲዘናጉና በስተታቸው ተጠራጥረው እንዳይመለሱ ሁሉንም ነገር ይሰጣቸዋል። የዛ ጊዜ ወዶናል ብለው ሲደናቆሩ ከለታት አንድ ቀን ዲባቅ ይመታቸዋል ማለት ነው። እና እንግዲህ መጥፎ ሰው እድሜው ረጅም ነው እንደሚባለው እንዲህ አይነት እንግዲህ የተምታታና የተወላገደ አመለካከት ያለው ሰው ሁልጊዜ እድሜው ረጅም እንደገና ደግሞ ኑሮው የተሻለ ሆኖ ነው የሚገኘው። ለምን አላህ ሲያታልለው ነው የወደደለት መስሎ ሲያዘናጋው ማለት ነው። እና ፊጥያንህም ማለት በጥሜታቸውና በስተታቸው ያመሁን የተሐየሩን የሚዋልሉና የሚደናበሩ አድርጎ ይተዋቸዋል ማለት ነው። አንድ ቀን እንግዲህ ትክክለኛ ነን ብለው ሲያስቡ በሌላ ጊዜ ደግሞ ተሳስተን ይሆን እንደ እያሉ የህሊና ጭንቀት ውስጥ ሁልጊዜ እንደማቀቁ ነው የሚኖሩት እንጂ የልብ ረፍትና የህሊና መጽናናትና መረጋጋት አያገኙም ማለት ነው። ኡላኢከ الذين اشتروا الضلالة بالهدى እና እንዲህ አይነቶቹ ወገኖች እንግዲህ በትክክለኛው መንገድ ፈንታ ጥሜትንና ስህተትን የሸመቱ ከንቶች ማለት እነዚህ ናቸው ይላል። አላህ እንግዲህ ክታብን አውርዶ ነብይ ልኮ እውነትንና ውሸትን ለይቶና አብራርቶ ሲያቀርብላቸው በትክክለኛው መንገድ በሂዳያ ኒፋቅንና ውስልትናን የለወጡ የሆኑ ወስላቶች እነዚህ ናቸው ይላል። ተማረ ቢሐት ጃረቱም የንግድ ስራቸው አትራፊ አልሆነችላቸውም ይላል። ሰው ገበያ የሚገበየው ንግድ የሚነግደው የተሻለ ለማትረፍ ነበረ። እነዚህ ግን በሚያደርጉት እንቅስቃሴ ሊያተርፉ ቀርቶ በአይነታቸው እንኳን ሊወጡ አልቻሉም ማለት ነው። ወማ ካኑ ሙህተዲን እንኳን ሊያተርፉ ቀርቶ የማትረፊያ መንገዱን የተመሩና ያዩትም አይመስሉም ነው። እና ልክ አንድ ሰው ቃለ መግዛት ገበያ እንዲወጣና ጥሩ ገዛለሁ ብሎ በመጥፎ ዕቃ በመግዛት ኪሳራ ላይ እንደወደቀ ሰው አደረጋቸው ማለት ነው። ሂዳያ የሚባለውን ነገር እንግዲህ እንደ ገንዘብ አደረገው። ይህን ደግሞ ኒፋቅ የሚባለውን ነገር እንደ ሸቀጥ አደረገው ማለት ነው። እነሱ እንግዲህ አላህ Subhanahu Wa Ta'ala ሂዳያ የሚባለውን ነገር ለእናንተ ጠቃሚ ንብረት ነውና እንኩ ብሎ በሚሰጣቸው ጊዜ የለም ይህን ከምትሰጠን ይልቁንስ ኒፋቅንና ውስልትናን ብትሰጠን ይሻላል ብለው በሂዳያና በኢማን ፈንታ ኒፋቅንና ውስልትናን መርጠው እንደወሰዱና እንደከሰሩ ሆኑ ማለት ነው። እዚህ ላይ እንግዲህ ሂዳያ የሚባለው ነገር መጀመሪያ በእጃቸው ገብቶ አያውቅም፣ የእሳቸው ንብረት ሆኖም አያውቅም። ታዲያ ሌላ ዕቃ ገዙበት ለማለት እንዴት ያስችላል የሚል ጥያቄ ያስነሳል ማለት ነው። እነሱ ተረክበው ብዙ አብሯቸው ባይቆይም እንኳን አላህ ለነሱ ይህን ነገር አዘጋጅቶ ከማቅረቡ አኳያ ሲታይ እንደ ተረከቡት ሆነዋል ማለት ነው። ግን ያንን ነገር ብዙ ተረክበው በገንዘብነት ሳያቆዩት ወዳውኑ እንደገና በኒፋቅ በመለወጣቸው ራሳቸው ከሰሩ እንጂ ቢቀበሉትና ንብረት ቢያደርጉት ኑሮ አላህ Subhanahu Wa Ta'ala አመቻችቶላቸው ነበረ ማለት ነው።
እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ለማለት የፈለገው የኢማን ወይም ሂዳያ የሚባለውን ነገር ለሙእሚኖች እንደ ንብረት አድርጎ ሰጥቷቸዋል ማለት ነው። ሙእሚኖች እንግዲህ የተሰጣቸውን ጸጋና ንብረት ሲቀበሉና ጌታቸውን ሲያመሰግኑ፣ ሙናፊቆቹ ግን መጀመሪያ እንደ ሌሎቹ ለመቀበል ሞከሩ። ወዳውኑ ተቀበለው እጃቸው ሳያድር ግን ዙረው ኒፋቅ የሚባል ነገር ሸመቱበት፣ በዛ በሂዳያው ፈንታ ተኩበት ማለት ነው። ይህ ጊዜ አንድ ሰው ገበያ የሚገበየው ለማትረፍ ነበረ። እነሱ ግን ወዳውኑ ለሚያከስራቸው ሸቀጥ በመለወጣቸው እንኳን ሊያተርፉ ቀርቶ የማትረፊያ መንገዱንና አቅጣጫውን እንኳን አላገኙትምና አላዩትም በማለት ገለጻቸው ማለት ነው። مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير مثلهم كمثل الذي استوقد نارا የነዚህ ሙናፊቆች ወይም ያስመሳዎች ምሳሌ ወይም መገለጫቸው አንድ ሰው በበረሃ መጠለያ በሌለበት አካባቢ ሆኖ ድንገት መሽቶበት እሳት እንዳነደደ ሰው ይመስላሉ ይላል። እና እንግዲህ ሰዎች ወደ ምድር በዳ በሚንቀሳቀሱበት ጊዜ ድንገት ሲጓዙ ውለው መጠለያ መንደር ምናምን በሌለበት ቦታ ይመሽባቸውና እሳት ለማንደድ አካባቢው እንጨት ለቃቅመው አሰባስበው ይለኩሳሉ ማለት ነው። ፈለማ አضاءت ما حوله እና ያነደደው ወይም ያቀጣጠለው እሳት ተቀጣጥሎ ወይም ነዶ አካባቢውን ብርሃን በሚሰጥበት ጊዜ ذهب الله بنورهم እንደገና ያንን በእሳቱ አማካይነት የተገኘውን ብርሃን አላህ እንደቀማውና እንዳስወገደባቸው ሰዎች ይመስላል ይላል። ወተረከሁም في ظلمات لا يبصرون ከዛ በኋላ አይን ቢወጉ በማያሳይ ጨለማ ውስጥ ተዘፍቀው እንደተዋቸው ሰዎች ናቸው ነው የሚለው። ሙናፊቆች እንግዲህ መጀመሪያ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብለው በሚናገሩበት ጊዜ የኢማን ችቦ እንደተለኮሰላቸው ሆኑ ማለት ነው። ኸይርንና ሸርን ኢማንንና ኩፍርን ለይተው ትክክለኛውን መንገድና አቅጣጫ በመያዛቸው ጊዜያዊና የተወሰነ ብርሃን አገኙ ማለት ነው። ግን ከዚያ በኋላ ቀስ በቀስ በእንቅስቃሴያቸው የኢማን መስመርን ሳይሆን የኩፍር ልምዳቸውን እየቀጠሉ በሚሄዱበት ጊዜ ያ ብርሃናቸው እንደጠፋባቸውና ከብርሃን በኋላ እንደሚመጣው ጨለማ ግራና ቀኛቸውን ምን እንደሚያጋጥማቸው እንደማያውቁት በፍርሃትና በጨለማ እንደሚዋጡት ሰዎች ይመስላሉ ነው የሚለው። መጀመሪያ ሙናፊቅም እንግዲህ በሐዲስ እንደተገለጸው ላኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ገንዘቡንም መብቱንም ደሙንም ያስከብራል ማለት ነው። ከዛ በኋላ ግን የንፍቅና ተግባሩን በሚጀምርበት ጊዜ ተዛሬ ተነገ ይደረስብኛልና እጋለጣለሁኝ እያለ መፍራትና መጨነቁን ይቀጥላል፣ የጨለማና የመከራ ጉዞውን ማለት ነው። እና እነዚህ ሰዎች እንግዲህ ይህንን ይመስላሉ። መጀመሪያ የኢማንን መርሆ ሲቀበሉና ሲከተሉ መልካም ተስፋ ጭላንጭል ካገኙ በኋላ እንደገና ግን ያንን ብርሃናቸውን አላህ Subhanahu Wa Ta'ala አስወግዶባቸው ጨለማ ውስጥ እንደሚገቡት ሰዎች ይመስላሉ ነው የሚለው። ወተረከውም في ظلمات لا يبصرون ሰዎች እንግዲህ መጀመሪያ ጨለማ ቦታ ላይ ብርሃን አግኝተው ከቆዩ በኋላ ድንገት ያ ብርሃኑ በሚጠፋባቸው ጊዜ ቀደም ሲል ከተለመደው ጨለማ የተለየና የከበደ ጭንቀት ያጋጥማቸዋል። ምክንያቱም ከብርሃን በኋላ የሚመጣ ጨለማ እጅግ አስፈሪና ከባድ ነውና የሚሆነው ማለት ነው። እና እንግዲህ እነዚህ ሙናፊቆች አደገኞች ከመሆናቸው የተነሳ መጀመሪያ በተለያዩ አንቀጾች የተለያዩ ባህሪያቶቻቸውን እየገለጸ ከመጣ በኋላ የበለጠ የነሱን አቋም ግልጽ ለማድረግ በምሳሌ ደግሞ ደገመው ማለት ነው። ሱሙን ቡኩሙን ዑሚዩን ፈሁም ላ የርጅዑን። እነዚህ ሙናፊቆች ታዲያ የሚነገራቸውን የማይሰሙ ደንቆሮች፣ የሚጠቅማቸውን የማይናገሩ ዱዳዎችና
እንዲሁም ጠቃሚውን የማያስተውሉና የማይመለከቱ እጉራኖች ናቸው ይላል እና ላ ተዕመል አብሷር ወላኪን ተዕመል ቁሉብ ለቲ ፊ ሱዱር እንደሚለው በሌላው ቦታ የዛሂር ሐዋሳታቸው እንኳን ከቦታው ባይጠፋም አይናቸው ይግረዘረዝም ጆሮአቸውም የተከፈተ ልባቸውም የሚያስብ ቢመስልም የህሊና አይናቸውና ጆሮአቸው የታወረና የተዘጋባቸው ከንቶች ናቸው ይላል በመሆኑም ፈውም ላይ እርጀውን እነሱ ከተሳሳተ ጉዟቸው ወደ ቀናውና ወደ ትክክለኛው ጎዳና የሚመለሱ አይደሉም ሐዋሳቶቻቸውን በሚገባ መጠቀም አይችሉምና ሐዋሳቶች እያሉ እንደሌሉ ሆነውባቸዋል ማለት ነው እንደገና አሁንም በሌላ አነጋገር ምሳሌውን በመድገም አው ከሰይብ ሚነሰማይ ወይም የነዚህ የሙናፊቆች ወይም ያስመሳዎቹ ምሳሌ በሌላ አባባል በከባድ ዝናብ ውስጥ እንደሚገኝ ሰው ነው ይላል ከአስሐቢ ሰይብን እንደማለት ነው ዶፍ ዝናብ በጣም ኃይለኛ የሆነ ዝናብ ሰይብ ይባላል አንድ ሰው በበረሃ ቦታ ላይ እያለ መጠለያ ያለበት ምድር በዳ ላይ ኃይለኛ ዝናብ እንደደረሰበት እና ያ ዝናብ ከወደ ሰማይ የሚወርድ የሆነ ማለት ዝናብ ወትሮውንም ከወደ ሰማይ ነው የሚወርደው ግን ከሰማይ በሚወርድበት ጊዜ ምንም መጠለያ የሌለበት እንደ ዱንካን እንደ ቤት ያለ መከላከያ የሌለበት በቀጥታ ላይ እንደወረደ የሚያገኘው ለማለት ነው እና ይህ ዝናብ ደግሞ በቀን በብርሃን ሳይሆን ፊህ ظلماتun በዛ በዝናቡ ቦታና ወቅት ግርብርብ የሆኑ ጨለማዎች ያሉበት የሆነ ይላል እና ጊዜው ራሱ ሌሊት ነው እንደገና ደግሞ ዳመናው በሌሊቱ ላይ ሲጨመር ጨለማውን ያከብደዋል መልሶ ደግሞ የዝናቡ ኃይል ደግሞ አየሩን በሚያፍነው ጊዜ እንደገና የበለጠ በጨለማ ላይ ጨለማ ይሆንና ይደራረባል ይከብዳል በዛ አይነቱ ጥንቅጡ በወጣ ዝናብ ውስጥ እንደሚገኙ ሰዎች ናቸው ይላል ወራዱን እንደገና ደግሞ ንጉድጓድ ያለበት የሌሊት ጨለማ ውስጥ የሚወርድ ኃይለኛ ዝናብ ንጉድጓድ በሚጨምርበትና በሚያቀላቅልበት ጊዜ ደግሞ የበለጠ አስፈሪና አስጊ ይሆናል ማለት ነው ወበርቁን መብረቅም ያለበት የጃሉን አሳቢአሁን ፊ አዳኒሂም ሚነ ሶዋኢቅ እና ከዚህ ከብርቁስቁስታውና ከንጉድጓዱ ድምጽ ከመፍራትና ከመስጋታቸው ብዛት የተነሳ የእጆቻቸውን ጣቶች በጆሮቻቸው የሚወትፉ እንደሆኑ ሰዎች ናቸው ይላል ሀደረ ለመውቲ እና ጣቶቻቸውን በጆሮቻቸው ላይ የሚወትፉት ለምንድነው ከንጉድጓዱ ጩኸት የተነሳ በድንጋጤ እንሞታለን ብለው ከሞት ለመከላከልና ለመጠንቀቅ ነው والله محيط بالكافرين አላህ በእንዲህ አይነቶቹ ከሃዲዎች በእውቀቱና በኃይሉ የከበበ የሆነ ጌታ ነውና እነሱ ጆሮአቸውን በመወተፍና በተለያዩ ሙከራዎች ለመቋቋምና ለመከላከል ቢሞክሩም እሱ ከፈለገ በእነሱ ላይ የሚወስደውን እርምጃ የሚገታውና የሚያስጥለው የሌለ ሆኖ እያለ እነሱ ግን ከንቱ ሙከራ እንደሚያደርጉት ሰዎች ይመስላሉ ነው የሚለው እና እንግዲህ እነዚህ ሙናፊቆች መጀመሪያ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብለው በሚናገሩበት ጊዜ ከእስልምና ክልል ገቡ ማለት ነው የዛ ጊዜ ደማቸው አይፈሰስም ንብረታቸው አይዘረፍም መብታቸው አይደፈርም እንደማንኛውም ሙስሊም መብት አገኙ ማለት ነው ከዛ በኋላ ግን ወደ ኒፋቅ በሚያመሩበት ጊዜ የስጋት ህይወት ነው የሚጀምሩት ማለት ነው ታውን እንጋለጣለን ታውን ካፊር ናቸውና እንደሌሎች ጥላቶች ግደሏቸው ንብረታቸውን ውሰዱባቸው መብታቸውን ግፈፋቸው የሚል አዋጅ ይወጣል እያሉ ሰውነታቸው ሲሸማቀቅ ልክ በዛ በምድር በዳ በአንቀጽ ጨለማ ውስጥ ኃይለኛ ዶፍ ዝናብ ንጉድጓድና ብልጭታ እያቀላቀለ እንደከበበው ሰው ይመስላል ህይወታቸውና ጭንቀታቸው ነው የሚለው በሌላው አያት يحذر المنافقون أن تنزل عليهم آية تنبئهم بما في صدورهم እነዚህ አስመሳዮችና አታላዎች በእነሱ ሁኔታ ያነጣጠረች የሆነች አንቀጽ ወርዳ በልባቸው ውስጥ ያጨቁትን ተንኮል ታጋልጠናለች ብለው በእጅጉ ይፈራሉና ይጨነቃሉ ብሎ እንደጠቆመው አይነት የዛ አይነት እንግዲህ ሁልጊዜ የመጨነቅና የመሸማቀቅ ሁኔታ ያጋጥማቸዋል ነው የሚለው ይሁን እንጂ ግን እነዚህ ሙናፊቆች በአላህ ዘንዳ ካፊሮች ናቸው ስለዚህም والله محيط بالكافرين በእንዲህ አይነቶቹ ከሃዲዎች አላህ በእውቀቱና በኃይሉ የከበበ ነው በእናንተ ዘንድ ነው እንጂ ሙናፊቅ የሚል ስም የተሰጣቸው በእኔ ዘንዳ ውስጣዊ አቋማቸውን ስለማውቀው በግልጽ ካፊሮች ናቸው በመሆናቸውም የፈለገውን ያህል ቢጠነቀቁም
እኔ በኃይልና በእውቀቴ እነሱን የከበብኩ መሆኔን ሊዘነጋ አይገባም ነው የሚለው። የካዱል በርቁ የኽጦፉ አብሷረሁም እና መብረቁ አይኖቻቸውን ሊያቃጥላቸውና ሊነጥቃቸው ይቀርባል ይላል። ማለት እንግዲህ የቁርአን ወዕድና ወዒድ ዛቻው ማስጠንቀቂያው በሚያስተጋባበት ጊዜ ወዲያውኑ ሰውነታቸው ሲቀደድና ሲሸማቀቅ አንቀጽ ጨለማ ውስጥ ያለው ሰውዬ ድንገት ሳያስበው በለጭታው አይኑ ላይ ሲበራ አይኑን ያቃጠለው ያህል እንደሚደነግጠው አይነት ይደነግጣሉ ማለት ነው። ምክንያቱም በልባቸው የሚያብሰለስሉትን ተንኮል ድንገት ሲያፈጋባቸውና ሲያጋልጣቸው ሰውነታቸው ወዳውኑ አመድ ይሆናል ማለት ነው። ኩለማ አضاء لهم መሸውፊ እና ያ ብርሃኑ ወገዘኑ በተገለጸና ባበራ ቁጥር ወዳውኑ ይራመዳሉ። ማለትም እንግዲህ በጣም አንቀጽ ጨለማ ይዟቸው ስለነበረ በለጭ በሚልበት ጊዜ ከስጋቱና ከድንጋጤው ጋራ በፊታቸው ያለውን አካባቢ ስለሚያሳያቸው በቅጽበታዊ ደረጃም ቢሆን ወዳውኑ መንገዱን የጨረሰው መስሏቸው እርመድ ይላሉ ማለት ነው። ወኢዛ አظلم عليهم قاموا እንደገና ጨለማ ወደ ነበረበት ሲመለስ ደግሞ በፊታቸው ገደል ወይም ጉድጓድ ያጋጥማቸው እንዳይወርዱ በመፍራት ባሉበት ይቆማሉ ማለት ነው። አሁንም እንግዲህ በቁርአን የሚመሩ ሰዎች ምንጊዜም ቁርአን ለህይወታቸው የተሟላ መመሪያ ነው። ለሙናፊቆች ግን እምነታቸው የተሰናከለ ሆኗልና ለነሱ ለግል ፍላጎታቸውና ስሜታቸው የሚመጥንና የሚጥም ነገር በሚነግራቸው ጊዜ ኩሉ ወሽረቡ የሚመስለውን አያት ሲወርድ ደስ ይላቸውና ለአንድ አፍታ ይዝናናሉ ማለት ነው። ግን እንደገና ወአቡዱ ረበኩም የሚለው ሲመጣ ወጃሂዱ ፊሰቢልላህ የሚለው ደግሞ ጫና በሚመጣባቸው ጊዜ ወዳውኑ ይጨልምባቸውና እምነት ስለሌላቸው ባሉበት ይቆማሉ ተደናግጠው ማለት ነው። ወኢዛ አظلم عليهم قاموا እና እነሱ የማይፈልጉትና የሚከብዳቸውን ነገር በሚያመጣና በሚያጨልምባቸው ጊዜ ባሉበት ይቆማሉና ይገረግራሉ። ወለው ሻአ አላህ ለذهب بسمعهم وابصارهم እና እነዚህን ሙናፊቆች አላህ ቢፈልግ ኑሮ የውስጥ አይናቸውንና ጆሮአቸውን እንዳስወገደባቸው ሁሉ የዛሂሩ ጆሮአቸውንና አይናቸውንም አስወግዶ በዲን ቢያደርጋቸው ይችል ነበር ነው የሚለው። ኢነላህ አላ ኩሊ ሸይን ቀዲር አላህ Subhanahu Wa Ta'ala በማንኛውም ነገር ላይ ችሎታው